ለሰባት ሲሆን ደግሞ እንዴት ነው የምናደርገው? አንድ ቁጥር ተሰጥቷችሁ ለሰባት ይካፈላል አይካፈልም የሚለውን ለመለየት በኤግዛምፕል ላሳያችሁ። ሶስት ቀላል ስቴፖች አሉ። ለምሳሌ 497 ለሰባት ያለ ቀሪ ይካፈላል አይካፈልም የሚለውን ለመለየት ሶስት ስቴፖች አሉ። እነሱን ነው ማሳያችሁ። ስቴፕ 1 ደብል the last digit መጨረሻ ላይ ያለውን ዲጂት ደብል እናደርገዋለን። ይሄ ማለት በእኛ ኬዝ መጨረሻ ላይ ያለችው ዲጂት 7 ነች። ሰባትን ደብል እናደርጋለን ማለት ነው። 14 ይሆናል። ስቴፕ 2 ላይ remove the last digit from the original ማለት ነው። የመጨረሻውን ዲጂት ሪሙቭ እናደርገዋለን። 497 ነበረ። ሰባትን ሪሙቭ ብናደርገው 49 ብቻ ይቀራል ማለት ነው። ሶስተኛው ስቴፕ 3 subtract the doubled number ይሄ ማለት 49 ሲቀነስ 14 ደብል ያደረግናት ማለት ነው። ይሄንን ስንቀናነስ ስንት ይሆናል? 35። አሁን 35 ለሰባት የሚካፈል ከሆነ ፈርስት ላይ የተሰጠን ቁጥር ለሰባት ይካፈላል ማለት ነው። 35 ግን የማይካፈል ከሆነ ያ ቁጥር አይካፈልም ብለን መናገር እንችላለን ማለት ነው። 35 ለሰባት ይካፈላል 5 ጊዜ። ስለዚህ 497 ለሰባት ያለ ቀሪ መካፈል ይችላል ማለት ነው። አንድ ሌላ ኤግዛምፕል እንጨምር። 966ን ብንወስድ የመጀመሪያው ስቴፕም ነበረ ደብል the last digit አይደል? የመጨረሻውን ዲጂት 6ን ማለት ነው ደብል ማድረግ። ደብል ስናደርጋት ስንት ሆናለች? 12። 6ን ደብል ስናደርግ 12 ማለት ነው። ሁለተኛው ስቴፕ የመጨረሻውን ዲጂት ከዚህ ከሙሉ ቁጥሩ ላይ የመጨረሻውን ዲጂት ሪሙቭ ማድረግ። 966 የነበረውን እቺ የመጨረሻውን ዲጂት ሪሙቭ ስናደርጋት 96 ይቀረናል ማለት ነው። ሶስተኛው ስቴፕ ደግሞ ምን ነበረ? ጀስት ማቀናነስ። 96 ሲቀነስ 12 ማለት ነው። ይሄ ስንት ይመጣል? 84። 84 ለሰባት የሚካፈል ከሆነ 966 ለሰባት መካፈል ይችላል ማለት ነው። 84 ለሰባት ስናካፍለው 12 ይሰጠናል። ስለዚህ ያለ ቀሪ ለሰባት መካፈል ስለሚችል ቁጥር 966 ለሰባት መካፈል ይችላል ማለት ነው። ለስምንት ሲሆንስ if the last 3 digits are divisible by 8 ማለት ነው። ለአራት እንዴት ነበር ያደረግነው? የመጨረሻውን ሁለቱን ዲጂቶች ለምሳሌ 232 ብንባል ላስት ቱ ዲጂት ሁለቱን የመጨረሻዎቹን አይተን ለአራት የሚካፈል ከሆነ ይሄ ሙሉ ቁጥሩ ለአራት ይካፈላል እንል ነበር። 8 ላይም ስንመጣ በተመሳሳይ የመጨረሻዎቹን ሶስቱን ዲጂቶች ነው የምናየው ማለት ነው። መጨረሻ ላይ ያሉትን ሶስቱን ዲጂቶች አይተን እነኛ ሶስቱ ዲጂቶች ለስምንት የሚካፈሉ ከሆነ ያ ሙሉ ቁጥሩ ለስምንት መካፈል ይችላል ማለት ነው። ለምሳሌ 85240ን ብንወስድ ላስት 3 ዲጂት ማለት እነኚህ ሶስቱን ማለት ነው። እነኚህ ሶስቱ 240 ማለት ነው።
ለ8 ይካፈላል ወይ ስንል አዎ ይሄ ቁጥር ለ8 ይካፈላል 30 ጊዜ። ስለዚህ ይሄ ሙሉ ቁጥሩ ለ8 ይካፈላል ማለት ነው። በቀላሉ ምንድነው የምታደርጉት? ሶስቱን የመጨረሻዎቹን ዲጂቶች ለ8 ማካፈል ነው ማለት ነው። ኦኬ ለ9 ደግሞ ሲሆን ፎር 9 እንዴት ነው ቴስት የምናደርገው? ኢፍ the sum of all digits divisible by 9 ማለት ነው። ለሶስት ቴስት ስናደርግ ያደረግነው ነው እዚህ ጋር ምን ደግሞ ጀስት የዲጂቶቹን ድምር ለ9 እናካፍለውና ያለ ቀሪ የሚካፈል ከሆነ ያ ሙሉ ቁጥሩ ለ9 መካፈል ይችላል ማለት ነው። ለምሳሌ 62910ን ብንወስድ ይሄንን ቁጥር ለ9 ይካፈላል አይካፈልም ብለን ለመናገር ምንድነው የምናደርገው? ዲጂቶቹን ነው የምንደምራቸው። 6 ሲደመር 2 ሲደመር 9 ሲደመር 1 ሲደመር 0 ማለት ነው። ሲደመር 0 6 ሲደመር 2 8 ነው። ሲደመር 9 17 ሲደመር 1 18 18 ለ9 ያለ ቀሪ መካፈል ይችላል። ስለዚህ 62910 ለ9 መካፈል ይችላል ማለት ነው። ለ9 ቴስት የምናደርገው በዚህ መንገድ ነው። ለ10 ደግሞ ሲሆን በጣም ቀላል ነው። ኢፍ the last digit is 0 የመጨረሻው ዲጂት 0 ከሆነ ብቻ ያ ቁጥር ለ10 መካፈል ይችላል ማለት ነው። ለምሳሌ 242 ብንወስድ የመጨረሻውን ዲጂት ስናይ 2 ነው። ይሄ ለ10 አይካፈልም ማለት ነው። 240 ብንወስድ ግን የመጨረሻው ዲጂት 0 ስለሆነ ለ10 መካፈል ይችላል ማለት ነው። ላስት ዲጂት ብቻ በማየት ለ10 ቴስት ማድረግ እንችላለን ማለት ነው። በመቀጠል ለ11 ነው የምናየው ፎር 11 ማለት ነው። እዚህ ጋር በኤግዛምፕል ላሳያችሁ። አንድ ኤግዛምፕል ለምሳሌ 26136 ለ11 ይካፈላል አይካፈልም ተብለን ብንጠየቅ ምንድነው የምናደርገው? ከቀኝ ጀምረን ወደ ኋላ አንድ ቁጥር በመሃል እየዘለልን እንጽፋለን። ማለትም 6 ከዛ 1 ከዛ 1 ደግሞ በመሃል ዘለን 2ን ማለት ነው። ይሄ ማለት 6ን ከዛ 3ን ዘለልናት ከዛ 1 አለ ከዛ 6 እንደገና እቺኛዋንም ዘለናት 2ን ማለት ነው። እነኚህን እንደምራቸዋለን። ከዛ ሲቀነስ እናደርግና እነኛ እየዘለልናቸው አሉ 6 እና 3 ማለት ነው። 6 ሲደመር 3 ይሄ እነኚህን አቀናንሰን የመጣልን ቁጥር ለ11 የሚካፈል ከሆነ ይሄ ሙሉ ቁጥሩ ለ11 ይካፈላል እንላለን ማለት ነው። 2 ሲደመር 1 3 ሲደመር 6 9 ይሆናል። ሲቀነስ እዚህ ጋርም 6 ሲደመር 3 9 ነው። 0 ይሆናል ማለት ነው። 0 ደግሞ ለ11 ይካፈላል። ስለዚህ ይሄ ቁጥር ለ11 ይካፈላል ማለት ነው። ሌላ ኤግዛምፕል እንውሰድ። እስኪ ቁጥሩን ከፍ እናድርገውና 1,437,491 ለ11 ይካፈላል አይካፈልም የሚለውን ለመለየት ምን ነበረ ስናደርግ የነበረው? ከቀኝ ጀምረን ወደ ኋላ ወይም ወደ ግራ አንድ ቁጥር በመሃል እየዘለልን እንጽፋለን። ማለትም 1ን 4ን 3ን ከዛ 1ን እንደምራቸዋለን። 1 አለ 3 አለ 4 ከዛ 1 አለ ማለት ነው። ከዚህ ላይ የትኛውን እንቀንሳለን? የቀሩትን እዚህ ጋር የነበሩትን 4ን 7ን እና 9ን ማለት ነው። 4
ሲደመር 7 ሲደመር 9 ማለት ነው። ሶ እንደምራቸዋለን። 1 ሲደመር 3 4 ሲደመር 4 8 ሲደመር 1 9 9 ሲቀነስ 4 ሲደመር 7 11 ሲደመር 9 20 ሶ ይሄ ስንት ይመጣል? ኔጌቲቭ 11 ኔጌቲቭ 11 ደግሞ ለ11 ይካፈላል ኔጌቲቭ አንድ ጊዜ ማለት ነው። ስለዚህ ይሄ ቁጥር ወይም 1,437,491 ለ11 ያለ ቀሪ መካፈል ይችላል ማለት ነው። ለ11 በዚህ መልኩ ነው ቴስት የምናደርገው ማለት ነው።